ሰላም ጤና ይስጥልኝ የዋላ ዩቲዩብ ቻናል ቤተሰቦች እንዴት ናችሁ? ስለምታበረታቱኝ ላይክም ስለምትሰጡኝ በኮሜንትም ሀሳባችሁን ስለምትገልጹልኝ በጣም ነው የማመሰግነው። እንግዲህ እንደተለመደ ዛሬ ውሌን በከፊል አሳያችኋለሁ። እዚህ ይሄ ጥቅል ጎመን በካሮት ነው የገባበት፣ ሽንኩርት፣ ዘይት፣ ካሮትና ጥቅል ጎመን ጠብሼ ነው እና ትንሽ ጨው ብላክ ፔፐር ማለት ነው፣ ስፕሪንግ ግሎሪ ይባላል። በዚህ መልክ እየተቀለልኩኝ ነው። እንደዚህ ነው እንግዲህ አጠቀላለሉ ማለት ነው። ካጠገቤ ጋር የሚሰራ የአብራኝ የምሰራ የስራ ጓደኛ አብራኝ እየሰራች ነው። እንትን እየተቀለለች ነው። እሷ ደግሞ ሳምቡሳ በኬሪ አይታያችሁም ለእናንተ እና ይሄንን ይመስላል። የኔ እንግዲህ ብዙ ነው እንግዲህ ወደዛ እየሄድኩ እያማሰልኩ እየመጣሁ ምናምን ነው። በዚህ መልክ አገባድጄ ጨርሼዋለሁኝ ማለት ነው። ይሄንን ነው እንግዲህ ይሄንን እና የስጋ ሳምቡሳ ነው የጠቀለልኩትኝ እና አጠቀላለሉ መጨረሻው ይሄንን ይመስላል ማለት ነው። በተረፈ ሰላም ናችሁ? ድካም እንዴት ነው? እየበረታችሁ ነው? ይላችሁ እዚህ ጋር ደግሞ ሳምቡሳ የጠቀለለችውን እሷ የኪሪ ነበር ይሰራችሁ ብያችኋለሁ። ለኔ ስጋውን ትታልኝ እቃ ለማጠብ ምናምን ወደዚህ እያለች ነው። እኔም እንደተለመደው እንግዲህ ስራዬን ቀጥያለሁኝ። ይሄ የስጋ ሳምቡሳ ነው ማለት ነው። እንግዲህ እንዳንበላ ጾማቸውና የኛ ጾምና የነሱ ጾም አንድ ላይ ዋለ። ግን ቢሆንም ለኔም ግን የድፍን ምስር አሁን የስፕሪንግ ግሎሩ ያትክልት ስለሆነ እንደዛ በላለሁ። የድፍን ምስር እንዳገሬ ሰርቼ ይበላለሁኝ። አንዳንድ ነገሮች ቢቀሩብኝም ማለት ነው እና እግዚአብሔር ይመስገን። በቃ በዚህ መልኩ እኔም የስጋዬን ጨርሻለሁኝ ማለት ነው። የቀረውን አነሳስቼ ወደ ሌላ ደግሞ ስራ አንዳንድ ነገር ወደ መስራት እገባለሁኝ። ጣፋጮች ምናምን ማለት ነው። እንትን ብቻ ጣፋጮች አጣይፍ ይባላል እዚህ ኢጅፕት፣ እዚህ ሀገር አጣይፍ ተብሎ ነው የሚጠራው። ሌላ ሀገር ምን እንደሚባል ባላቅም እሱን አንዳንድ ጣፋጮችን እሰራራለሁ ማለት ነው። እና በዚህ መልኩ እንግዲህ የስጋው ተገባዷል። እንደዚህ ጨራርሰናል። በነገራችን ላይ አሁን የሳምቡሳ ሙሉ አያልቅምና እንዲህ ሲሰባበርብኝ ምናምን ብቻውን ዝም ብዬ እንትን ነው በዘይት ብቻ አጣብሰዋለሁ፣ አልጥለውም። እኔ እቃ እንደዚህ እንትኖች መጣል ምናምን አልወድም፣ ግፍ ነው የሚሆንብኝ የሚመስለኝ። ይሄ ለነገ ይቀመጥ እንግዲህ ይበቃናል። እዚህ ጋር ደግሞ የጣፋጭ የሚሰራበት ሙከሰር ነው የሚባለው፣ ትክክለኛ ስሙን ባላውቀውም ቤት ውስጥ ዋናውን ፍሬው ተገዝቶ ከዛ እዚህ ጋር ወቅጠዋለሁ። ከደጅ ዱቄቱን ከመግዛት ይሄ በጣም ከነጣዕሙ ነው በቃ ያለው ማለት ነው። እና ይሄ እንትኑን ቅርፊቱን አንስቼ ከዛ እዚህ ጋር ቀጥ አደርገዋለሁ፣ ወቀጥ አደርገዋለሁኝ። በጣም የደቀቀውን ለውስጡ ስለምጠቀምበት ነው። እና በዚህ አይነት ሁኔታ እቺ ለዛሬ የምትበቃኝ ናት ማለት ነው። እና እቺ ከላይ ያለውም ደግሞ ፊቱ ላይ ያለው እንትኑ አንኳሩ የሚጣል አይደለም፣ ወይም ድጋሚ ለወቅቶ ሳይሆን ከላይ ይበተናል። ጣፋጩ ከተሰርቶ ከወጣ በኋላ ማለት ነው። ወደ ፌስታል የሚጣል ነገር የለም እናቴ። እና ይሄንን ይመስላል። ይሄ ደግሞ የጉሌሽ እንትን ነው፣ የጉሌሽ መስሪያው ነውና ለጣፋጭም ይሆናል። ልክ እንደ እንትን ነው በቃ እንደ ባቅላባ ነው በቃ ቴስቱ ማለት ነው። እና ይሄንን እኩል ለኩል እንትን እለዋለሁኝ ቆርጬ። ሳይዙ በሳምቡሳ ቅርጽ ሳይዝ ቢሆን ብዙም ሳይተልቅ ብዙም ሳይረዝም
ቆንጆ ነው ማለት ነው። ይሄ ለዛሬ ስለሚበቃ ይሄንን እንትን ብያለሁ። የቀረውን ደግሞ ተጠቅልሎ እሱም ወደ ፍሪጅ ይገባል። ነገ ከነገ ወዲያ ደግሞ ሲሰራ ይወጣል ማለት ነው። በስነ ስርዓት ተጠቅልሎ ከተቀመጠ ድጋሚ ያሰራል፣ አይቀዳደድም። ይሄ እንትን ነው በተር፣ ይሄ የቀለጠ ቂቤ ነው። እሱን እንደዚህ ሽቡ እናረግና የቀድሟን ዱቄቱን የሙከሰሩን እናደርግበታለን። እንደፈለጋችሁ 2 መደረብ ትችላላችሁ፣ 3ም፣ ግን ለኔ እንደዚህ በቃኛል። የምሰራው አበባ ቅርጽ ስለሆነ ማለት ነው። በ2 ነው የሰራሁት፣ ምክንያቱም ሲታጠፍ ደግሞ 4 ይሆናል። እንደገና ደግሞ ሲዞር ደግሞ ይበዛል ማለት ነው። ለዛ ከ2 ባይበልጥ ባይ ነኝ። እንትንም ሲል ደግሞ ሲበስል ኦቨን ውስጥ በመናደርግበት ሰዓት ቋ ብሎ እንዲበስል ብዙም ይሄ ጥቅልሉ ሳይበዛ፣ ጥቅልሉ በበዛ ቁጥር እንትን ይላል፣ ልዝዝ ማለት ነገር ይኖረዋል። ይሄ ግን በቃ አፍ ውስጥ ራስ ሲገባ ዱቄት ነው። በቃ ምንም ማኘክ ምናምን አይጠበቅባችሁ። እና በዚህ መልክ እንግዲህ ጠቅልዬ ጨረስኩኝ። ይሄን ወደ ኦቨን ይገባል። እሱን ወደ ኦቨን አስገብቼ ሌላው ስራ ተሰራራ። ሳምቡሳውም ደረሰ፣ ችፕሱም ደረሰ። በቃ መብያው ሰዓት ስለደረሰ በጣም በፍጥነት ነው ሁሉ ነገር እንግዲህ። እና እህቶቼ ለማንኛውም ሰብስክራይብ እያደረጋችሁ ላይክ እያደረጋችሁ አሁንም ሀሳብ አስተያየታችሁ አይለየኝ። ጣፋጩም ወጣ፣ ይሄንን ይመስላል። ማር አደረኩበትኝ በአፉ እንደዚህ በአበባ በሚመስለው ማር አደረኩበት። አጣይፊ ያልኳችሁ ይሄ ነው። በማር እና በዊልፒ ክሪም ነው የተሰራው። ይሄንን ይመስላል። መልካም ቀን።